የምግብ ቤት ድመት። ያዘዝኩትን ፍርፍር እየጠበቅኩ ተቀምጫለሁ። የምግብ ቤቱ ማኔጀር ሴትዮ በተስተናጋጆች መካከል እየዞረች እንዴት አደራችሁ ትላለች። ፈገግታ አልባ ፊቷ ግን ለምን አደራችሁ የሚል መልእክት ያስተላልፋል። ቤት ውስጥ ያለው ተስተናጋጅ በጠቅላላ ስልኩ ላይ አቀርቅሮ ቲክታክ ይቀምላል። ፍጡር የፈጣሪ ነጸብራቅ ነው ይባል አይደል? ቲክታክን የፈበረከው ሰውዬ ከወገቡ በታች ያለው አካላቱ የከዳው መንቀሳቀስ የማይችል መጻጉ እንደሆነ ሰምቻለሁ። ደንበኞቹን በራሱ አምሳል በይዷቸው እግራቸውን እንዳይጠቀሙበት አድርጓቸዋል። የተቀመጥኩበት ቦታ ከጥቂት ወራት በፊት በረንዳ ነበር። ከቅርብ ጊዜ ወዲህ በመዲናይቱ የሚገኙት አብዛኞቹ በረንዳዎች የዶዘር ሰለባ ሆነዋል። ዶዘር ያልጎበኛቸው ምግብ ቤቶች በረንዳቸው ፊት ለፊት በጉርድ በርሚል ላይ የበቀሉ ጎረምሳ ዛፎችን መደርደር ፋሽን አድርገውታል። ይህ እንግዲህ የአረንጓዴ ዘመቻ ውጤት እንዳይመስልሽ። በረንዳ ላይ ተቀምጠው የሚበሉ ደንበኞቻቸውን ውጭ ላይ ከሚርመሰመሰው የቤት ተመልካች ለመከለል ነው። የጥንት ነገሥታት ሕዝብን ምሳ በሚያበሉበት የግብር አዳራሽ ውስጥ ከፍ ያለ ቦታ ተቀምጠው ዙሪያቸውን በሸማ ጋርደው ይበሉ ነበር ይባላል። መናኛ እንጀራ የአፈር ገንፎ በመሰለ ዶኬ ወጥ አጣቅሶ የሚበላው ሰፊ ሕዝብ የጌቶችን የክት እንጀራና ወጥ አይቶ እንዳይቀና ዙፋንም እንዳያምረው ነው። በረንዳ ተቀምጦ መስተናገድ ከውጩ አየር ጋር ብቻ ሳይሆን ካለፈው ትውልድ ጋር የሚያቆራኝ ዕድል ነው። በረንዳ ላይ ተቀምጠን ስንስተናገድ ቅድመ አያቶቻችን በግራር ዛፍ ስር አረፍ ብለው የስንቃቸውን አገልግል ሲከፍቱ የተሰማቸው ስሜት ይጋባብናል። በላስቲክ ይሁን በቅጠል የተጋረደ በረንዳ ግን በረንዳ አይደለም፣ ግንባር ቀደም ሳሎን ነው። በቤቱ ውስጥ እንደ ሜዳ ቴኒስ ተጫዋች ከማዕዘን ወደ ማዕዘን የሚባክነው ብቸኛ አስተናጋጅ በአጠገቤ ሲያልፍ ክንዱን ነካሁት። በትሪ ላይ የተከመረ መብልና መጠጥ እንደያዘ ዞር ብሎ ገረመመኝ። ጀለሴ በጣም ቆየኩ፣ ቁርሱን ምሳ ልታረግብኝ ነው እንዴ አልኩት። አባ እንደ ህንድ ጣዖት 8 እጅ ይዤ አልተፈጠርኩም፣ ተረጋጋ እንጂ በማለት መለሰልኝ። ምግቡ እስኪመጣ ከኪሴ ውስጥ በብልቃጥ ይዤ መዞራትን ሳባ ፐርፊውም የሚል ጽሑፍ የለጠፍኩባትን አልኮል አውጥቼ እጄን አበስኩ። ምግብ ቤቶች ውስጥ የሚገኘውን ፈሳሽ ሳሙና መጠቀም ካቆምኩ ብዙ ወራት አስቆጥሬያለሁ። ፈሳሽ ሳሙና ተብሎ በላስቲክ ተጠርዞ የሚቀመጠውን ግራጫ ብርዝ ከምን አይነት ኬሚካል እንደተቀመመ የሚያውቀው ቀማሚው ብቻ ነው። እዚህ ሀገር ለእጅ መታጠቢያ ብለው የሚያቀርቡልን ሳሙና በአውሮፓና በአሜሪካ አስፋልት ማጠቢያ ነው ሲባል ሰምቻለሁ። የሆነ ጊዜ ላይ ስሙን የማልጠቅሰው ምግብ ቤት ውስጥ ባገኘሁት ፈሳሽ ሳሙና ለ2 ሳምንት በተከታታይ ብታጠብ መዳፌ ያዞ ፍሬምባ መስሎ ቁጭ አለ። ክፍለ ሀገር ከተማ ይልቁንም መንገደኛ ከአውቶቡስ ወርዶ ምሳ በሚበላባቸው ምግብ ቤቶች ውስጥ ከእጅ መታጠቢያው ቧንቧ ጋራ በሲባጎ የተቆራኘ አጃክስ ሳሙና አይጠፋም። 2 ዓመት ወደ ጎረቤት ሀገር ዞር ብለህ ወደ ምግብ ቤቱ ትመለስ፣ አጃክስየው ትንሽ ከጠረዙ ቅድም ከመሸራረፉ በቀር ሳያልቅ በነበረበት ታገኘዋለህ። ኤክስፓየር ዴት የሚባል ነገር አይሰራም። እንኳን ሳሙናው የታሰረበት ሲባጎ ራሱ የአገልግሎት ዘመኑን የጨረሰው በምርጫ 97 ላይ ነው። አጃክሱን የሚያመርተው ፋብሪካ ራሱ ሳሙና ማምረት አቁሞ ሳሙናውን ይሰራበት ከነበረው ንጥረ ነገር ቡልኬት ማምረት ጀምሯል። በመጨረሻ ያዘዝኩት እንቁላል ፍርፍር መጣ። በግራዬ በኩል ሞባይሉ ላይ የተደፋውን ተስተናጋጅ ቀና ብዬ በሹክሹክታና በዝምታ መካከል በሚጠራሞት ድምፅ እንብላ አልሁት። እግዚአብሔር ይመስገን አልሰማኝም። በቀኝ በኩል ወደፊት ለፊቴ ስመለከት አንድ ሰውዬ ጀርባውን ሰጥቶኝ ተቀምጧል። ጀርባውን ብቻ ቢሰጠኝ በምን ዕድሌ! ከሱሪው ቅጽር አምልጦ የወጣ ገሚስ መቀመጫው ከነፍንጭቱ ተጋልጦ ላይን ይዘገንናል። የደንበኞችን የምግብ ፍላጎት ለመቆለፍ በጠላት የተመደበ ሰው ሳይሆን አይቀርም። አንዳንዴ ሳስበው የባህል ሚኒስቴር በመዲናይቱ የሚገኙ ወንዶች ባለማንገቻ ሱሪ እንዲታጠቁ በአዋጅ ማዘዝ አለበት።
አለበለዚያ ምግብ ቤቶች የደንበኞችን ጀርባ የሚጋርዱ ወንበሮችን መጠቀም አለባቸው። አይኔ ከሰውየው ጀርባና ጎራባቾቹ ሲሸሽ አንዲት ውብ ሴት ላይ አረፈ። የጣዝማ ወለላ ቀለም ያለው ፊት አላት። በጥበብ የተቀረጸ ራሷን በሂጃብ ሸብ አድርገዋለች። ያም ሆኖ አፍንጫዋ ላይ የወርቅ ጤዛ የምትመስል ጌጥ ለጥፋለች። እንደ ቀሚስ የሚቃጣው ሱሪ አድርጋለች። በቤት ውስጥ ካለው ተመጋቢ መሃል ስልኳ ላይ ያላቀረቀረች እሷ ብቻ ናት። በልጅነቴ ባነበብኩት 1001 ሌሊት በተባለው የተረት መጽሐፍ ውስጥ የማውቃትን አንዲት ልዕልት መሰለችኝ። ዞር ብላ እንድታየኝ ስለፈለኩ ከፊት ለፊቴ ያለውን የጨው ብልቃጥ ጣልኩት። 2 ሰዓት የወጥ ማጣፈጥ የሚችል ጨው ሰውቼ ራሱ ትኩረቷን ማግኘት አልቻልኩም። ሁላችንም የትኩረት ተመጽዋቾች ነን። አንዳንዶቻችን ግን ላፊ እንፈልጋለን። በዚህ ዘመን ምንም ካለ መታወቅ በነውር መታወቅ የሚመርጡ ሰዎች ጥቂት አይደሉም። ከአዋሬ ወፍጮ ቤት ዱቄት የተጫነ አህያ የሚነዳ በቀለ የሚባል ሰውዬ ትዝ ይለኛል። ዘወትር በሚለብሳት የዱቄትና የአቧራ ብናኝ በጠገበች ካናቴራው ላይ አነዳዴ ላይ አስተያየት ካለዎት በዚህ ስልክ ይደውሉ የሚል ማስታወቂያ ሰፍሯል። የሆነ ጊዜ ላይ ድንግልና ለባል እንጂ ለፍቅረኛ አይሰጥም የሚል መፈክር የተጻፈበት ሰሌዳ ተሸክሞ ይዞር የነበረውን ወጣትም አረሳውትም። የከተማው አድማ በታኝ የማያሰጋው ብቸኛው የአደባባይ ሰልፈኛ ይመስለኛል። ይህ ወጣት ከጥቂት ጊዜ በኋላ በጣም ዝነኛ ሆነ። ድንግል አድናቂና አፍቃሪ ሴቶች ይከቡት ጀመረ። ከጥቂት ሳምንታት በኋላ ላፈቀሩት ሰው እንኳን ድንግልና ሕይወት ይሰጣል የሚል ጽሑፍ የሰፈረበት ሰሌዳ ይዞ ሲዞር ታየ። ለተልኮ የሚኖር ትውልድ ሲያልፍ ለትኩረት የሚኖር ትውልድ ይተካል። ብዙም ሳይቆይ አንድ ጠቦት ድመት ከእግሬ ስር እየተርመጠመጠ መጮህ ጀመረ። ከትዬ የመናሹ ምግብ ቤት እስከ ዘመናዊ ሬስቶራንቶች በነበረኝ የተስተናጋጅነት ታሪክ የተረዳሁት አንድ ነገር አለ። አብዛኞቹ ምግብ ቤቶች በትርፍ ጊዜያቸው ድመት የሚያረቡ ይመስለኛል። ከፍርፍሩ ቆንጥሬ ጣልኩለት። እንቁላሉን ብቻ ለቅሞ ካጣጣመ በኋላ እንደገና ጩኸቱን ቀጠለ። ጩኸቱ ደግሞ የተማጽኖ ሳይሆን ድርሻዬን ስጠኝ የሚል አይነት ሆነብኝ። ከፍርፍሩ ዘገን አድርጌ እንደገና ጣልኩለት። ጨረሰብህ እኮ አለች ፈገግ ብላ። የተፈጠርኩበት ዓላማ ከእንስሳትና ከእጽዋት ጋር ተካፍሎ ለመብላት ነው። እኔ ቆንጆ ለእንስሳት ጥልቅ ፍቅር አለኝ። ይልቁንም ለድመት ያለኝ ፍቅር በቃላት የሚገለጽ አይደለም። ድመት እኮ ቀን የጣለው ድንክ አንበሳ ማለት ነው አልኳት። እኔ በየመንገዱ ሲሄድ እግራቸው የተሰበረ አይናቸው የጠፋ በቁስል የተሞሉ ውሾችና ድመቶችን ሳይ በጣም ሆድ ይብሰኛል። በእንስሳት ላይ ጨከነ ለሰው ሊራራ አይችልም የሚለው አባባል እውነት አይመስልም አለችኝ። እኔ የማይገባኝ ነገር ስል ተቀበልኳት። እኔ የማይገባኝ ነገር ሰው እንዴት እንስሳትን ይጎዳል? እንዴት እጁ ይታዘዝለታል? በበኩሌ እንኳንስ ድመትን የመሰለ ውብ ፍጡር ይቅርና አይጥ ላይ እጄን የማነሳ ሰው አይደለሁም። የሚገርምሽ ነገር እኔ አፓርታማ ውስጥ ካሉት አይጦች ውስጥ ግማሾቹ በደም ብዛት፣ ግማሾቹ በእርጅና ነው የሚሞቱት። የኔ የቆሎ ጓደኞቼ እነማን እንደሆኑ ታውቂያለሽ? የሰማይ አዋፋት። የሆነ ካፌ ገብቼ የጀበና ቡና ከጠጣው ፈንድሻው ለርግቦቼ ተካው ይዤላቸው ሄዳለሁ። እርግብም ታረባለህ አለችኝ። በቂ ቦታና በቂ ትዕግስት ባገኝ ሰጎንም የማርባት እቅድ አለኝ። ወይ ጥሩ ሰው ነህ። አመሰግናለሁ። ስምሽ ማን ነው? ፈቲያ እባላለሁ። አንተስ? በእውቀቱ እባላለሁ፣ ግን አብዱል ቃድር ብለሽ ብትጠሪኝ ደስ ይለኛል። ከእግሬ ስር የሚርመጠመጠውን ድመት በግራ እጄ አፈሳ አደረኩትና ጭኔ ላይ አስቀምጬ እንደ ሙሽራ ጎርሰው ጀመር። በወከባና በርግጫ በተሞላ ሕይወቱ ውስጥ እንዲህ አይነት እንክብካቤ አጋጥሞት የማያውቀው ድመት
በጥርጣሬና በግርምት ቀና ብሎ ያይኝ ጀመር። ለጥቂት ደቂቃ ፈገግ ብዬ ስዳብሰው ቆይቼ ቀና ስል ፈትያ ከተቀመጠችበት ቦታ የለችም። ዓይኔን ማመን አቃተኝ። ድመቱ ያልተዳበሰ የፊቱን ገጽ ሲያዞርልኝ ማጅራቱን ይዤ በኃይል ወደ ጎረቤት ሀገር ወረወርሁት። ጥቂት ቆይቼ የአስተናጋጁን ትኩረት ሳገኝ የእጅ ምልክት አሳየሁት። ሂሳብ ነው አለኝ። ያንን ኮርማ ድመት የቀለብሁበትን ካሳ ትከፍሉኛላችሁ ብዬ ስጠብቅ ጭራሽ ሂሳብ ትጠብቃለህ